ውዶች እንዴት ናችሁ? ደህና ናችሁ? በሰላም ናችሁ? ሁሉ ሰላም ሁሉ አማን ነው ያለው። ክብሩ ይስፋ ለመድኃኒዓለም ሁሉ ሰላም ነው። እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለልደት በዓል። እንዴት ናችሁ? ደህና ናችሁ ሆይ? ሰላም ናችሁ ሆይ? ሀገራችንን ሰላም ያርግልን። ያን በስደት ደግሞ ፈጣሪ ይጠብቀን። እንዴት ናችሁ? እኔ ደህና ነኝ። ክብሩ ይስፋ ለመድኃኒዓለም ሁሉ ሰላም ነው። ሰላማችሁ በዚህ ተረፍረፍ እንደሚል ባለሙሉ ተስፋ ነው። የኔ ውዶች የኔ ሌቶች እንዴት ናችሁ? ደህና ናችሁ ሆይ? እንዴት ይዟችኋል? ስራ፣ ጤንነት፣ ህይወት ሁሉ ሰላም ነው? እኔ ያለው ክብሩ ይስፋ ለመድኃኒዓለም ሁሉ ሰላም ነው። ሰላማችሁ በዚህ ተረፍረፍ ይበል የኔ ውድ ነገሮች። ላይክ ሸር እያደረጋችሁ አበረታቱኝ እና ዛሬ አመት በዓል ነው። ጠርቻችኋለሁ ሁላችሁም እህቶች የኔ ውዶች ማለት ነው። እና እንዴት ይዟችኋል? ሁሉ ሰላም ነው ወይ? እኔ ያለ የተመሰገነ ሁሉ ሰላም ነው፣ ሁሉ አማን ነው እላችኋለሁ ውዶቼ የእኔ ድምቀት ሆይ ማለት ነው። እና እስቲ ያው ካሜራውን ላዙርና ላሳያችሁ ማለት ነው ውዶች። አንድ ሰው ነገር አይሆንም መቼም አለ። ዝግጅት ይሄን ይመስላል። በስደትም ቢሆን መቼም ያው ባህላችንን እንዳንረሳ እንደዚህ ማስታወስ አለብን ማለት ነው። ይህን ይመስላል ድፎ፣ ይህን ይመስላል ዳቦ። ትንሽ አሳርራለሁኝ ግን በጣም ነው የሚያምረው። ማርያም ነው ብላችሁት ንፊት በጣም ያምራል። አሯል ግን ትንሽ ይህን ይመስላል። ከቤተሰብ ጋር ቢሆን አሪፍ ነበረ ግን ምን ታደርጉታላችሁ? በስደት እና ተመስገን እያሉ ማሳለፍ ነው። አንድ ቀን ማለት ነው እስከሚያልፍ ድረስ ተመስገን እያሉ ማሳለፍ ነው። እና ሙስሊም እህቶችስ እንዴት ናችሁ? ደህና ናችሁ ሆይ? ሰላም ናችሁ ሆይ? ሁሉ ሰላም ነው ወይ? እኔ ያለው ክብሩ ይስፋ ለመድኃኒዓለም ሁሉ ሰላም ነው። እና ለምታደርጉልኝ ሁሉ ነገር ከጎኔ ሆናችሁ ስለምታበረታቱኝ ምስጋና የላቀ ነው። የእኔ ውዶች፣ የእኔ ማሮች፣ የእኔ አትሌቶች ማለት ነው። እና ውት ይሄን ነው የሚመስለው እንግዲህ አቀራረቤ ብቻዬን እንግዲህ እንዴት አደርጋለሁ። እና እንጀራው ደግሞ ማለት ነው እግዚአብሔር ምስክሬ ነው። ወይኔ እንጀራ፣ ወይኔ እንጀራ፣ እኔ እንጀራ ማርያም ምን ልበላችሁ ውጭቅጭቅ በቃ ዛሬ የተጋገረን የሚመስለው ተይት ሽዲበሪ እቃ ጠልቤ ማለት ነው። እነሱ ናቸው ያመጡልኝ። ይህ መለስለሱ ነገር እመቤቴ ፍሪጅ ላይ ተቀምጦ ማለት ነው ልስልስ ያለ በቃ መቸለት ነው ያስመጣሁትና አላሞኩትም፣ ምን አላልኩትም። ከፍሪጅ ራሱ አወጣችሁት በቃ ውዥግዥግዥቅ ነው የሚለው ለስላሴው ማለት ነው። እመቤቴ በጣም ነው የሚያምረው እንጀራው። እቃ ስጠልቡ አብራችሁ አምጡልን በሏቸው። በጣም ነው የሚያምረው። ውፍረቱ ልስላሴው በቃ የቤት እንጀራ ነው የሚመስል፣ ክርር አይልም። በጣም ነው የሚያምረው ማለት ነው። ይህን ይመስላል። በርበሬው በጣም ነው የሚያምረው፣ የማዘር በርበሬ ይህን ይመስላል። ስጋው ታለቀጥ በስጋው ማለት ነው ውስልክልክ ብሏል። እና ምታሎ እንብላ፣ ምታሎ እናንተ ሁሌ ጠራችኋለሁ፣ አንድ ቀን አትመጡም። እንግዲህ አንድ ቀን ሀገራችን ገብተን ደግሞ እናከብራለን ብዬ ተስፋ አለኝ ማለት ነው ውዶች። ይህን ይመስላል። እስቲ ልጀርበው እና ላይክ ሸር እያደረጋችሁ አበረታቱኝ የእኔ ውዶች። ይህን ይመስላል እንግዲህ ለፋፍቼ ሰው እንደ ኢትዮጵያ እንግዲህ የሚመጣ ቢሆን ምን ቢሆን ሸጋ ነበር ግን እዚህ ሀገር የምታደሉት ቤት ይጠራራሉ፣ ግን እኛ ቤት የለም ማለት ነው። ሴትዮዋ ሰው እንኳን አይደለም የኔ ሰው የእሷም ሰው ሲመጡ አትወድም ማለት ነው። እና ይህን ይመስላል የኔ ውዴ። ሸር እያደረጋችሁ ላይክ እያደረጋችሁ አበረታቱኝ። ስለምታበረታቱኝ በጣም አመሰግናለሁ። ኑሩልኝ የኔ ድምቀቶች፣ የኔ አትሌቶች፣ የኔ ሁላ ነገሮች ማለት ነው። እና እንግዲህ ደግሞ አንድ ቀን ገብተን ከቤተሰቦቻችን ከልጆቻችን ጋር አብረን እናከብራለን ብዬ ተስፋ አለኝ።
ያው ሁሌ በስደት በጣም ነው የሚደብረው። ማርያም ብትበሉም ብትጠጡም ምን እንደ ሀገር የሚሆን ነገር የለም። በአንድ በኩል ብትደሰቱ፣ በአንድ በኩል ትከፋላችሁ። ስደት አይኑ ይጥፋ ነው የሚባለው። ሀገራችንን ሰላም አድርጎልን አንድነቱን ፍቅሩን አድሎን ሀገራችን ገብተን በሰላም እንድንኖር ነው እንደ ምኞቴ ማለት ነው። እና ሙስሊሞቶችም ዱዓ ክርስቲያኖቶችም ጦለት እናርግ ሀገራችን ሰላሙ እንዲመለስልን ማለት ነው። የኔ ውድ ነገሮች እና ለምታረጉልኝ ሁሉ ነገር ምስጋና የላቀ ነው። ይሄን ይመስላል ዝግጅቴ። እግዚአብሔር ምስክሬ ነው። ከዚህ ቀደም ስገዛው ምንድን ነው እንደዚህ ተፍርጅ እንዳያጣጥፈው ቁጭ አደረጉት የለ የሆነ የመሰባበር የሆነ ደረቅ ያለ ምናምን ነበር ማለት ነው። እና ይሄ ባለፈውም እንደዚህ ብር የሚልክልኝ ልጅ አምጥቶልኝ በጣም የዚያ ደግሞ ስማሙ ውፍረቱ ምናምን የተለየ ነው ማለት ነው። እና ምርጥ እንጀራ ነው። በቃ መቼም ያው ለካርዱ ብላችሁ ቢሆን መጥለባችሁ ስለማይቀር ሲመጡ ሎኬሽን ምናምን ሲሏችሁ እንጀራ ያማራችሁ እንጀራ ይዛችሁልን ነው ብትሏቸው ምርጥ እንጀራ ነው። ማርያም ነው ብላችሁ ማስመጣት ትችላላችሁ። ካለምንም የታክሲ ክፍያ የለባችሁ ምን የለባችሁ ማለት ነው። እና ይሄን ይመስላል እንግዲህ እንብላ እላችኋለሁ ውዶች፣ እንብላ እንግዲህ ነው የምለው። ለብላ እስቲ ቆይ ለቅመሰው ብያለሁኝ። ደግሞ ስልኩ ደግሞ አልቀመጥም አለ ምንድን ነው? እና የኔ ውድ ነገሮች ይሄን ይመስላል። በስመ አብ ወወልድ ወመንፈስ ቅዱስ በሰላም ያስረፈዳችሁ በሰላም ያስመሽን እና በጣም ነው ወይኔ ወጡ ሲጣፍጥ ልነግራችሁ አልችልም። የኔ ውዴ በጣም ይጣፍጣል እና ውዶች በጣም የሚጣፍጠው ወጡ እንጀራው በጣም ይጣፍጣል። እንብላ ብያችኋለሁ። እና ይህን ይመስላል እንግዲህ የዛሬ ዓመት ደግሞ ያድርሰን።
ውዶች አመሰግናለሁ። ኑሮልኝ ተከታተላችሁን ያመሰግናል።